አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬ የቅርንፉድ ጠቀሜታዎችን አጠቃቀሞችን መረጃ ሰጣችኋለሁ። በመጀመሪያ ቅርንፉድ ዘርፈ ብዙ ሆኑ ጠቀሜታዎች አሉት። ከነዚህም አንዱ የሆድ ጤንነትን ከመጠበቅ አንጻር እንዲሁም ደግሞ ከሆድ ችግሮች ጋር ተያይዞ የሚመጡ ለምሳሌ ሆድ መነፋት ሊሆን ይችላል። አጠቃላይ ከሆድ ማንኛውም አይነት ህመሞችን ያስታግስልናል። በቀጣይ የቅርንፉድ ውሃን በምንጠቀምበት ጊዜ ከአፋችን መጥፎ የአፍ ጠረን የሚያስቸግረን ሰዎች ካለን የቅርንፉድ ውሃ በውስጡ ጸረ ባክቴሪያዎች ስላሉት ይህም በአፋችን ውስጥ የሚገኙ ማንኛውም አይነት ባክቴሪያዎችን በማጥፋት ንጹህ የሆነ ትንፋሽ እንዲኖረን ወይም ደግሞ የአፍ ጠረን እንዲኖረን ያደርጋል። ሌላኛው የቅርንፉድ ውሃ በውስጡ ኢግኖል የተባለ ኮምፓውንድ ስላለው በደማችን ውስጥ የሚገኘውን የስኳር ክምችትን ይቀንስልናል ማለት ነው። ስለዚህ የስኳር ታካሚ ማንኛውም አይነት የስኳር ታካሚ የቅርንፉድ ውሃን ቢጠቀም በውስጡ ያለውን የግሉኮስ መጠን ወይም ደግሞ የስኳር መጠኑን ያስተካክልለታል። ሌላኛው ከቆዳችን ጋር በተገናኘ የቆዳ ፊታችን ላይ ያለውን ማንኛውም አይነት ብጉሮች ካሉ ዳርክ ስፖት ወይም ደግሞ ነጠብጣቦች ካሉ እነሱን ያጠፋልናል ማለት ነው። ሌላኛው ቅርንፉድ የጉበት ህመም ካለ እንደ ሄፓታይተስ አይነት ህመሞች ካሉ በሆዳችን ቀኝ ክፍል ላይ ከላይ ባለው ክፍል ላይ ህመም የሚሰማን ከሆነ እሱን ህመም ያስታግስልናል። ሌላኛው የቅርንፉድ ውሃ የአጥንትን ጥንካሬን ያሻሽላል፣ ያስተካክልልናል ማለት ነው። እንዲሁም ይህንን ካየን ወደ አጠቃቀሙ ስንመጣ እዚህ ጋር እንደምትመለከቱት አንድ የውሃ ብርጭቆ ላይ ያለ ውሃ አለን። እንዲሁም ደግሞ ቅርንፉድ አለን። ስለዚህ ምንድነው የምናደርገው? ማታ ላይ 21 ፍሬ የተዘጋጀ ቅርንፉድ እናደርግና በቀዝቃዛ ውሃ እንዘፈዝፈዋለን። 21 ፍሬ ካደረጋችሁ በኋላ ጠዋት ከእንቅልፋችን ስንነሳ በባዶ ሆዳችን እንጠቀማለን። ይህንን ማክሲመም በወር ለተከታታይ 20 ቀናቶች ውስጥ እንጠቀማለን። ነገር ግን ማወቅ ያለብን አንድ ጊዜ የተጠቀምነውን ለሁለተኛው ቀን መጠቀም ስለማንችል በየቀኑ አዳዲስ የሆኑ ቅርንፉዶችን የዘፈዘፈን መጠቀም እንችላለን። ሌላኛው የቅርንፉድ ውሃ ማን መጠቀም የለባቸው፣ ምክንያቱም ሁሉም ነገር ሊሚትድ መሆን አለበት፣ ገደብ ያለው አጠቃቀም መኖር ስላለበት ብዙ የሆኑ ቅርንፉድ ውሃን ወይም ደግሞ ከመጠን በላይ መጠቀም ሆድ ላይ ኢሪቴሽን ወይም የሆድ መቆጣትን ሊያመጣ ስለሚችል ማቅለሽለሽ አይነት ስሜቶችን ሊያስከትል ስለሚችል አብዝተን ባንጠቀም የተሻለ ነው። ሁለተኛ የኢንሱሊን የሚወስድ የስኳር ታካሚ ካለን ምክንያቱም ኢንሱሊን በውስጡ ወይም ደግሞ የቅርንፉድ ውሃ በውስጡ የተለያዩ አይነት ኮምፓውንዶች ስላሉት እሱንም እየወሰደ እንደተጨማሪ ደግሞ ኢንሱሊንም እየወሰደ ካለ የግሉኮስ መጠን ወይም ደግሞ የስኳር መጠኑ ከመጠን በላይ ሊወርደው ስለሚችል በሕክምና ሃይፖግላይሲሚክ የሚል ኮንዲሽን ውስጥ ሊያስገባው ስለሚችል ወይም ደግሞ የስኳር ማነስን ሊያመጣ ስለሚችል ይህንን ከመጠቀማቸው በፊት የሕክምና ተቋም በመሄድ በፕሮፌሽናሎች ወይም በዶክተሮች ኮንሰልት ወይም ማማከርን ማግኘት ይኖርባቸዋል ማለት ነው። ሌላኛውና ዋነኛው የቅርንፉድ ውሃ በውስጡ ኢግኖል የተባለ ኮምፓውንድ ብዙ አይነት ኮምፓውንዶች ስለሚይዝ በውስጡ በተፈጥሮ የደም ማቅጠን አይነት ባህሪ ስላለው ይህም ዋርፋሪን የሚጠቀሙ ታካሚዎች ካሉ ማንኛውም የአንታይኮአጉላንት በሕክምና አንታይኮአጉላንት እንለዋለን የደም ማቅጠኛዎችን የሚወስዱ ታካሚ ካሉ ቅርንፉድም እንደዚሁ የማቅጠን ባህሪ ስላለው ያን ደግሞ የብሊዲንግ ሪስክ ወይም ደግሞ መድማቶችን ሊያስከትል ይችላል ማለት ነው። ስለዚህ ይህንንም በምንወስድበት ጊዜ ጥሩ የሆነ ጥንቃቄ ማድረግ ይኖርብናል። ሀሳብ አስተያየቶች ካላችሁ ጥያቄዎችም ካላችሁ በኮሜንት ሴክሽን ላይ ያስቀምጡልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን አስቀምጡልን። በቀጣይ በተለያዩ ቪዲዮዎች እስከምንመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።